የኤልኤምቢ ጌመርስ ተከታታዮች ዛሬ እንግዲህ ይዘንላችሁ የመጣነው እንዴት አድርገን ኢንስታግራም ፎሎወር በቀላሉ መጨመር እንደምንችል ከመጀመራችን በፊት ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ በመጀመሪያ ኢንስታግራም ላይ እንገባለን። ከዛ ፕሮፋይል ላይ እንገባና እዚህ ጋር አድ አካውንት የምትላለች እሷን እነካታለን። አድ አካውንት እንለዋለን። ከዛ ክሬት ኤኒው አካውንት የምትላለች እሷን እነካታለን። ከዚያ የምንፈልገውን ዩዘር ኔም እናስገባለን። አሁን ይሄ ለፌክ ስለሆነ ፌክ ፎሎወርስ ፌክ አካውንት ስለሚያስፈልግ ፌክ አካውንት እንከፍታለን ብለን ፍሪ ፋየር እንበለው 77 እንበለው። ይህንን እናድርገውና በኋላ ስለሚያስፈልገን ኮፒ እናደርገዋለን። ኔክስት እንለዋለን። ከዛ ከዚህ እንትን ጋር ስለመገናኘት ከሪሉ አካውንታችሁ ጋር መገናኘት ስለሌለበት ክሬት ኤኒው እንለዋለን። ከዛ ፓስወርድ ያስፈልገናል። ፓስወርዱንም ፍሪ አሁንም ፋየር እንለዋለን። ከዛ 10 እንለዋለን። ዝም ብለን በአንዱ ኢሜል እንከፍተዋለን፣ በማንፈልገው ኢሜል። ከዛ ኮድ እስኪላክልን እንጠብቃለን። ሜሴጃችን ተልኳል፣ ከኢሜል አምጥተናል። አሁን ኮፒ ማድረግ ብቻ ነው የሚቀረን። ኮፒ እንለዋለን። ኔክስት ሳይን አፕ እንለዋለን። ስኪፕ እንለዋለን። ምንም ከጓደኞቻችን ጋር አሁንም ስኪፕ እንለዋለን። ፐብሊክ እናደርገዋለን። ፕራይቬት ከሆነ ዌብሳይቱ አይቀበለንም። ስኪፕ እንለዋለን። ስኪፕ ብለን ኔክስት። በቃ አሁን አካውንታችን ስለተከፈተ እንመለስና ቀጥታ ወደ ክሮም እንገባለን። ክሮም ውስጥ ከገባን በኋላ ሰርች ባሉ ላይ ኢንስታ ኪ ፒክ ብለን ሰርች እናደርጋለን። እዚህ ጋር እንደምትመለከቱት ኢንስታ ኪ ፒክ ብለን ሰርች እናደርጋለን። መጀመሪያ ላይ መጣችልን እዚህ ጋር ታፕ እናደርጋለን። ከዛ ወደ ዌብሳይቱ ያስገባናል። ቱርከኛ ነው እኛ ስለዚህ እዚች ውስጥ እንገባና 3 ነጠብጣባ ላይ ታፕ እናደርግና ትራንስሌት እንለዋለን። ከዛ መግቢያ የምትለው ውስጥ እንገባለን። ከዛ ቅድም የከፈትነውን አካውንት እንጽፍለታለን። ፍሪ ፋየር ከዛ አይተን እንመለስ። ተሳስቼ ነው። አሁን እስቲ ዩዘሩን አስገብተነዋል። ወደ ኢሜላችን ኮድ ይልካል። ምንም ስለማይጠቅመን ኮዱን ብንነግረውም ችግር የለም። አሁን ሜሴጅ እንጠብቃለን። ይኸው ኮዳችን መጥቷል። ኮፒ እንለውና
ፔስት እንለዋለን። ኮዱን በመሙላት ይገኛል። ከፍቶልናል ማለት ነው። ለሌላ ጊዜ እንዲጠቅም ሴቭ ተሉታላችሁ። ከዛ እዚህ ጋር እንደምትመለከቱት ፎሎ አለ፣ ላይክ አለ፣ ኮሜንት አለ፣ ስቶሪ ቪው አለ። የምትፈልጉትን ገብታችሁ ማድረግ ትችላላችሁ። ፎሎ የምትለውን ትገባላችሁ። ከዛ ሪል አካውንታችሁን ጽፉለታላችሁ ማለት ነው። የኔ አሁን ፌኩን የምታስገቡት ለሃክ እንዳያረጓችሁ ነው። ሪሉን የምታስገቡት ደግሞ ፎሎወር ለመጨመር የምትፈልጉትን ታስገቡታላችሁ። ሴንድ ፎሎወርስ ትሉታላችሁ። ፋይንድ ዩዘር ትሉታላችሁ። ከዛ ይኸው ፕሮፋይል ይመጣል። ከዛ ዝም ብላችሁ የምትፈልጉትን ጽፉለታላችሁ። 1000 እንለዋለን። ከዛ ሁሌ በየ48 ሰዓት ሁልጊዜ በምትፈልጉ ሰዓት ከአንድ ሰዓት በኋላ እንደዚህ እያደረጋችሁ መጨመር ትችላላችሁ። አሁን እስኪ እንደጨመረና እንዳልጨመረ ገብተን እንየው። ወደ ሪል አካውንት እንሄዳለን። ኖቲፊኬሽን እንገባለን። እያያችሁት እስኪ ጨምር እንጠብቀዋለን። አሁን እየጨመረ ይገኛል። ግን ይሄ የጻፍንለትን ራሱን አይጨምርልንም። በየአንዳንድ ሰዓቱ እየገባችሁ መጨመር ትችላላችሁ። በቀን እስከ 250 ወይም 300 ድረስ መጨመር ትችላላችሁ እንደ አጨማመራችሁና አካውንታችሁ ላይ ፌክ አካውንታችሁ ላይ ፕሮፋይል ምናምን ካስገባችሁ በጣም ሊጨምርላችሁ ይችላል። ዲስክሪፕሽን ላይ ወይም እዚህ ጋር በምጽፍላችሁ ጽሁፍ እየገባችሁ የተለያዩ እንደዚህ አይነት ዌብሳይቶችን አስቀምጥላችኋለሁ። እንዳሁን ሳይን አፕ እያደረጋችሁ ፎሎወራችሁ መጨመር ትችላላችሁ። ይመቻችሁ።